ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን የሚበሉትን በማጣትና በከፋ ድህነት ውስጥ የሚኖሩ ዜጎች ኩላሊታቸውን የሚሸጡባቸውን 3 ሀገራትን እንቃኛለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። ይህ ዳር ቲዩብ ነው። አንደኛ፣ ኔፓል። ኩላሊት እንደ ጎመን የሚሸጥባት የኔፓሏ ሆክስ መንደር። ደላሎች ደጋግሞ የሚመላለሱባት ሆክስ የተሰኘችው መንደር በድህነት የሚኖሩ ወጣቶች ኢላማ እንደሚያደርጉ ተገልጿል። በኤሲያ የኩላሊት ንቅለ ሕክምና የሚያደርጉ ሆስፒታሎችና ደላሎች ትኩረታቸውን በዚች መንደር እንዳደረጉ ስካይ ኒውስ በምርመራ ዘገባው አረጋግጧል። በዚች መንደር ከሚኖሩ ወጣቶች አብዛኛዎቹ አንዱን ኩላሊታቸውን በትንንሽ ገንዘብ ሽጠዋል የተባለ ሲሆን በአማካኝ አንድ ኩላሊት 3000 ዩሮ በመሸጥ ላይ እንደሆነም ዘገባው ላይ ተጠቅሷል። ደላሎች እነዚህን በድህነት የሚኖሩ ወጣቶችን ኩላሊታቸውን ቢሸጡ መልሶ እንደሚበቅልላቸው ምንም አይነት የጤና ጉዳት እንደማያመጣና በውድ ገንዘብ መሸጥ እንደሚችሉ እየነገሩ ያታልሏቸዋል ተብሏል። እነዚህ ደላሎች ከዚች መንደር በርካሽ የሚያገኙትን ኩላሊት ወደ ህንድና ሌሎች የኤሲያ ሀገራት በማጓጓዝ በውድ ዋጋ እንደሚሸጡ ተገልጿል። ደላሎቹ የኩላሊትን ንቅለ ተከላ ለማድረግ አስቀድሞ በሚያደርጉት ምርመራ አማካኝነት በማዘጋጀት የኩላሊት ተከላው ለሚደረግለት ወይም ለሚደረግላት ወንድም ወይም እህት እንደሆኑ የሚያስመስል ሐሰተኛ ሰነድ በማዘጋጀት ንቅለ ተከላው ህጋዊ አስመስለው በሆስፒታል ውስጥ ያከናውናሉ ተብሏል። ኩላሊታቸውን ተታለው የሚሸጡ የኔፓል ወጣቶች ለተደራራቢ ህመም፣ ስራን መስራት አለመቻል፣ ለከፋ ድህነትና ለሌሎች ጉዳቶችም እንደተዳረጉ ተገልጿል። በዓለም ላይ ከሚደረጉ የሰውነት አካል ንቅለ ተከላ ህክምና ውስጥ አንዱ በህገወጥ መንገድ የተገዛ እንደሆነ ጥናቶች ያስረዳሉ። ሁለተኛ፣ አፍጋኒስታን። የባለ አንድ ኩላሊት መንደር ነዋሪዎች ያሉባቸው መንደሮች። ኑሮ የከበዳቸው ነዋሪዎቹ ህይወታችንን ለማቆየት ስንል ነው ኩላሊታችንን የሸጥ ነው ይላሉ። በአፍጋኒስታኗ ሄራ ከተማ አቅራቢያ የምትገኘው ሻንሻ ባዛር የገጠር መንደር በሀገሪቱ ውስጥ ባለ አንድ ኩላሊት መንደር በሚል መጠሪያ እየታወቀ መምጣቱ ተነግሯል። መንደሩ ይህንን መጠሪያ እንዲያገኝ ምክንያት የሆነው ኑሮ የከበዳቸው በርካታ የመንደሩ ነዋሪዎች ገንዘብ ለማግኘት ኩላሊታቸውን በህገወጥ መንገድ መሸጣቸውን ተከትሎ እንደሆነም ታውቋል። በጦርነት ስትታመስ የኖረችው አፍጋኒስታን የኢኮኖሚ ሁኔታዋ በእጅጉ የተጎዳ ሲሆን ታሊባን ባሳለፍነው ዓመት ስልጣኑን መቆጣጠሩን ተከትሎ የሀገሪቱ ኢኮኖሚ ክፉኛ መላሸቁ በርካቶች ለቤተሰቦቻቸው የሚያቀርቡትን ምግብ እስኪያጡ አድርሷቸዋል። ድህነት የከፋባቸው አካባቢዎች ደግሞ ሰዎች በህይወታቸው ላይ አደገኛ ውሳኔን እስከ መወሰን እንዲደርሱ ያደረገ ሲሆን በዚህም ኩላሊታቸውን በመሸጥ ምግብ ለመግዛትና ዕዳቸውን ለመክፈል እየተጠቀሙ ነው ተብሏል። ይህንን ተከትሎም በሄራት ግዛት የምትገኘው አንድ አነስተኛ መንደር ባለ አንድ ኩላሊት መንደር የሚል ስያሜ እስከ ማግኘት የደረሰች ሲሆን ይህ የሆነውም በርካታ የመንደሯ ነዋሪዎች ኩላሊታቸውን በጥቁር ገበያ ላይ በመሸጣቸው ነው ተብሏል። የ32 ዓመቱ ኑረዲን የልጆች አባት ሲሆን ለኤኤፍፒ በሰጠው ቃል ይህንን ያደረኩት ለልጆቼ ስል ነው። አሁን ግን ይቆጨኛል፣ ምክንያቱም ከዚህ በኋላ ስራ መስራትም ሆነ ከባድ ነገሮችን ማንሳት አልችልም። በከፍተኛ ህመም ውስጥ ነው የምኖረው ብሏል። አንድ ኩላሊቷን የሸጠች አፍጋኒስታን እናትም ኩላሊቴን በ250 ሺህ የአፍጋኒስታን ገንዘብ በ2900 የአሜሪካን ዶላር ነው የሸጥኩት ያለች ሲሆን ይህንን ማድረግ ግዴታዬ ነበር፣ ምክንያቱም ባለቤቴ ስራ የለውም፣ የምንከፍለውም ገንዘብ ብድርም ነበረብን ብላለች። አዚዛ የተባለችው የ3 ልጆች እናትም ልጆቼ የሚበሉት አጥተው መንገድ ላይ እየለመኑ ነው። ኩላሊቴን ካልሸጥኩ የ1 ዓመት ሴት ልጄን መሸጥ ይጠበቅብኝ ነበር፣ ለዚህም ነው ኩላሊቴን የሸጥኩት ስትል ተናግራለች። ሶስተኛ፣ ኬንያ። በኬንያ ኩላሊት ግዙን በሚሉ ሰዎች የተጨናነቁ ሆስፒታሎች። የጆሞ ኬንያታ ሆስፒታል ኩላሊቶቻችን ግዙን በሚሉ ሰዎች መማረሩን ገልጿል። በሆስፒታሉ ጥያቄው መብዛቱን ተከትሎ ኩላሊትን አንገዛም የሚል ባነር ለማሰራትም ተገዷል። ጆሞ ኬንያታ ሆስፒታል የኩላሊት ንቅለ ተከላ ከሚካሄድባቸው ማዕከላት መካከል አንዱ ነው። ለሲጂቲኤን ዘገባ ከሆነ ለተለያዩ አገልግሎቶች ወደ ሆስፒታሉ የሚመጡ ሰዎች በአካልና በሆስፒታሉ የማህበራዊ ትስስር ገጾች ሰዎች ሆስፒታሉ ኩላሊታቸውን እንዲገዛቸው ጥያቄዎችን በማቅረብ ላይ ናቸው። የሰዎች ኩላሊታቸውን የመሸጥ ፍላጎትና ጥያቄው እየጨመረ መምጣቱን ያስታወቀው ይህ ሆስፒታል ኩላሊት አንገዛም የሚል ማስታወቂያ ለማሰራት መገደዱን አስታውቋል። ሆስፒታሉ ማስታወቂያውን በማህበራዊ ትስስር ገጹ ላይና በአካል ሆስፒታሉ በር ላይ አሰርቶ በተለያዩ መንገዶች እየቀረቡለት ያሉትን የኩላሊታችንን ግዙን ጥያቄ ምላሽ ሰጥቷል። የኩላሊት ንቅለ ተከላና ተያያዥ ሕክምናዎችን እየሰጠ ያለው ይህ ሆስፒታል ኩላሊት በልገሳ መልክ ብቻ እንደሚቀበል ማስታውቋል። በኬንያ ሕግ መሰረት ሰዎች የሰውነት ክፍላቸውን መሸጥ የማይችሉ ሲሆን በፈቃደኝነት ግን መለገስ እንደሚችሉ ይፈቅዳል። የሰዎች የኩላሊታችንን ግዙን ጥያቄዎች እየጨመረ መምጣት ከምግብና ከነዳጅ ዋጋ መጨመር ጋር ተያይዞ ሊሆን እንደሚችል ዘገባው አክሏል። የዓለም ባንክ ባሳለፍነው ሳምንት እንዳሳወቀው በሩሲያና የዩክሬን ጦርነት ምክንያት ክፉኛ ከሚጎዱ የአፍሪካ ሀገራት መካከል የምስራቅ አፍሪካ ሀገራት ዋነኛዎቹ እንደሚሆኑ አመላክቷል። የዛሬውን መሰናዶ በዚሁ አበቃን። በቀጣይ በየዕለቱ የሚቀርቡት አስደናቂ ዝግጅቶች እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኑር።